ነቢዩላህ አዩብ ይላሉ ካነ ገኒይ በጣም ሀብታም ነበር። ብዙ ፈዳን የሆኑ መሬቶች የሚታረሱ እንስሶች ሚን ኩሊል አንዋዕ ከግመል ከቀንድ ከብት እንዲሁም ደግሞ ከበግና ፍየል እጅግ በርካታ ሀብት ነበረው ነቢዩላህ አዩብ ማለት ነው። ልጆችም እንደዚሁ አይቷቸው የሚረካባቸው ልጆች ነበሩ። ሁሌ ምላሱ ከአላህ ዚክር አይወገድምና አላህን ሲያመሰግን በዚህ በተሰጠው ኒዕማ አላህን ሲያመሰግንና ለአላህ ስጁድ ሲወርድ ለአላህ ሲያመልክ ሸይጣን ያያል፣ ፈተና ሲላክበት አለ አላህ ሱብሓነሁ ወተዓላ ሸይጣን ይጠይቃል ይላሉ። አዩብ አንተን የሚያመልከው ስለሰጠኸው ነው ይለዋል። ስላደረክለት ነው። ካደረክለት ማንም ሰው ይሰግዳል፣ ማንም ሰው ይገዛሃል። ለዚህ ብሎ የሰጠኸውን ኒዕማ ብትወስድበት እስኪ ሞክረው አሁን ያለበት አታገኘውም ይለዋል። ታዲያ አላህ ሱብሓነሁ ወተዓላ እሺ ይኸው ንብረቱ ላይ ሾሜሃለሁ ይለዋል። መጥቶ መጀመሪያ ግመሎቹ ላይ ወደቀ። ግመሎቹን እንዳልነበሩ ሆኑ። ወደ አዩብ ዘንድ መጣና ሸይጣን ስጁድ እያደረገ ከስጁድ ቀና እስኪል ጠብቆት ግመሎችህ አለቁ አለው። ቢያልቁም የአላህ ናቸው። የሰጠውም እሱ ነው፣ የወሰደውም እሱ ነው። ሊላሂ አልሐምዱ ሚን ቀብል ወሚን በዕድ። መጀመሪያም መጨረሻም ለአላህ ምስጋና ይገባዋል። ትላንት ሲሰጠኝ አመስግኘው ዛሬ ሲወስድ እንዴት አላመሰግነውም? ይህ ሰውዬ ልቦናውን አጣሁት። ሰው ንብረቱ እየወደመ እንጂ ይላል። እንደገና አሁንም ተመልሶ አሁንም ንብረት ስላለው ነው ሌሎች ንብረቶች ሲል አላህ ያለው ንብረቱ ላይ ሰንቻለሁ ብለዋል። መጥቶ ጮኸባቸው፣ እምሽክ አሉ። ያሉት ንብረቶች ነው። አሁንም ከስጁድ ሲነሳ ለአዩብ ንብረትህ ሙሉ ለሙሉ ወደመ አለው። ወሊላሂ አልሐምድ፣ ለአላህ ምስጋና ይገባ። ትላንት ሲሰጠኝ አመስግኜ ዛሬ ሲወስድ አላመሰግነው? ትውስትን የሰጠኝ ትውስቱን ሲወስድ እንዴት አላመሰግነው? አሁንም ሸይጣን በአዩብ ይናደዳል። እንዴት እየተመታ አሁን ያመሰግናል? ይሄንና ልጆቹ ላይ ብትሰልጠኝ የአብራኩ ክፋይ የሆኑ ልጆቹ ላይ ብትሰልጠኝ አሁን ያለበት አታገኘውም። አላህ ልጆቹ ላይ ሰለጠው። ልጆቹን ሚን አወልህም ኢላ አኺሪህም በአላህ በስፊጠር። ታዲያ አዩብ ይላሉ ጀውዚ በጣም አዘነ። የልጁ ጉዳይ ሲሆን መጥቶ ሲነገረው ሁሉም ጠፉ ሲሉት ሁሉም አለቀሰ። ሸይጣን ፈረጃ ትንሽ ተስፋ አገኘና ወደ አላህ ሸሻሉ። ይሄው አላልኩኝ። ታዲያ መንገድ በጀመረበት አዩብ ተውበት። መላእክቱ ረሕማ ሄደው ቀደሙ ሸይጣን። በአካሉ ላይ ሹመኛል፣ ምላሱንና ቀልቡን ሲቀር ሌላው ላይ ሰልቻለሁ። አዩብ ስጁድ እያደረገ ፈነፈኸ ፊህ አለበት። ሙሉ ሰውነቱ በሰበሰ በስብሶ ሰዎች ይላሉ አዩብን ማን እንደሆነ አንተውት ገምቶ ቆሻሻ መለያ ላይ ጣለ። ሚስቱን አብሮት የቆመ ሰው ጠፋ። አንድ ቀን አይደለም 18 ዓመት 18 ዓመት አዩብ ተንገበገበ። የመርፌ ቦታ አልነበረም ይላል፣ ትል የሌለበት ሙሉ ሰውነቱ ተላ። አዩብ የሚበላው ነገር የሚንከባከበው ሰው አጣ። ለ18 ዓመት ቆሻሻ ቦታ ላይ ተጥሎ ሚስቱ በምን እንደምታበላው ሲጠናት ሰዎች ጋር የሄደች ሰራተኝነት እየሰራች እየመጣች አብራው ትኖራለች። በኋላ ሸይጣን ይላሉ እንደዛ እየበሰበሰ ያመሰግናል። ተስፋ ቆረጠ። ፈጀመዐ ያኒ ጁንደሁ ሰራዊቱ ሰበሰበ ይላሉ ሸይጣን። ይሄን ሰውዬ አቃተኝ በስብሶ እያመሰገነ ነው። አሁን የተመለከቱት እየጸና ነው። ሚን አይነ አቲህ ቤት በኩል ልምጣ። አማ አተይተ አባሁ አባቱን አልመጣህም እንደ ቤት በኩል ነው የመጣኸው አደም አሉት። በሚስቱ በኩል አሁንም እንደዛ ነው። በሚስቱ በኩል የተለየ ነገር ማድረግ ፈለገ። ሚስቱን እንደ ጠቢብ ሆኖ ቀረባት፣ እንደ ሐኪም። ኧረ ባሌን እባክህ የሙብተላ ሰው እንደምንም አድርገህ ብታክም ምንም ችግር የለውም ይታከማል። አንድ ነገር ብቻ ነው የምንጠይቀው፣ ምን ከተሻለው ያሻርቡት እኔ መሆኔን ይመን ቀላል አይደል እንዴ ብላ መጣ ለባሏ።
ይሄንን ብትነግር ፈሆ ሸይጣኑ እሱ ሸይጣን ነው አላት። እንዴት ነው እሱ እኔ ላይ በሽታ አምጥቷል እንዴ እኔን ሊያሽረኝ የሚችለው? እሱ አሻረኝ የምለው እኔ ቢሻለኝ አላት። ቢሻለኝ አንቺን 100 ገርፋለሁ። እሱ እንዴት ልጠይቅ ይቻል? ልትሰራ በሄደችበት ፀጉሯን ቆርጣ ሽጣ የሚበላው ነገር አመጣች። በዛ በታመመበት እሷን አይቶ እንዳይረካ ፀጉርሽን እንዴት ቆረጥሽ ብሎ 100 ገርፍሻለሁ ይሻለኝ እንጂ አለ። አዩብ በዚህ ሁኔታ እያለ አላህ ሱብሓነሁ ወተዓላ የአዩብን ሁኔታ አይቶ መጨረሻ ላይ የሚረዳው ሰው ጠፋ። አዩብ ከሚስቱ ጋር በዚህ ሁኔታ ገርፍሻለሁ ብሏል። በ18 ዓመት አላህ ሱብሓነሁ ወተዓላ ይሄን ጥሪ ጠራ። ሸይጣን በአደጋ አግኝቶኛል፣ አንተ ደግሞ አንተ አርሐሙ ራሒሚን ነህ። ሌላ ቦታ አንተ አዛኞች ሁሉ አዛኝ እዘንልኝም አይደለም አዛኝ ነህ ነው ራሱ አደቡ ይላሉ። የዱዓው አደብ ስርዓቱ ከአላህ ጋራ በምን አይነት መልክ አላህን ተጠየቀው። ባሪያዬ ጥሪውን ከጠራኝማ አለና በእግርህ ተንቀሳቀስ ፈቅፈቅ አድርገው መሬቱን አለ። በአንድ እግሩ መሬትን ሲፈቀፍቅ አንድ ምንጭ ወጣ። አዳ ሙግተሰሉን አለው። አይ ይሄ መታጠቢያ ነው፣ ታጠብ በዚህ ምንጭ። ثم حرك رجله الاخرى ሌላኛውን እግሩን ሲያርቅ ወይም ፈቅፈቅ ሲያደርግ ሌላ ምንጭ ፈለገ። ይሄ ደግሞ የምትጠጣው ነው። ሁለት ነገር ሰበሰበለት አለ። የውጭ አካሉን የሚያጸዳበት አንድ ውሃ ሰጠው፣ የውስጥ አካሉን የሚያጸዳበት አንድ ውሃ ሰጠው። ሁለቱም ማዕፊያ ተገኘ። ሚስቱ እዛ መዝበላ ላይ ስራ ልትሰራ ሄዳ ስትመጣ አጣችው። የመጀመሪያው ሃይአው ተመልሶ ልብስ አላህ ሰጥቶት ለብሶ አገኘችውና አንድ ሰው እዚያ ላይ ይሄ ሙብተላ የሆነ ሰው አላህ የፈተነው ሰው በቁስል የተያዘ ሰው አላየኝ። እንዲህ ያለ ሰው ቀና ብላ ብታይ ከዚህ በፊት የነበረው ውበት አንተን ይመስላል። አሁን ያየው አላህ ሱብሓነሁ ወተዓላ እሱም ብቻ አይደለም ሚስቱንም አስተካከልለታል። ሚስቱን አስተካከልለት ወአስላህና ለሁ ዘውጃ ሚስቱን አስተካከልን፣ ያጠፋንበትን ልጆች መለስንለት፣ ጭማሪም ሰጠነው። ይሄ ነው የሰብር ጀዛ። ይሄ ከሱ ሳይሆን ከኛ ቢለድ ነው። አዝነንለት ነው ይሄን ያደረግነው። የኛ ማረፊያ ይሄ አረፍተ ነገር ነው። እኛ ኡመተ ሙሐመድ ከዚህ የምንወስደው ነገር ምንድነው? አዩብ ሰብሮ የደረሰን። ስለዚህ እኛ ብንሰብር በሚገጥሙን ችግሮች ሁሉ ብንሰብር ይሄ አላህ ሱብሓነሁ ወተዓላ ለአዩብ ብቻ አይደለም እያለን አእምሮ ላላቸው ሰዎች ሁሉ ያገለግላል። ይሄ ቢጸኑ ቢታገሱ እናደርሳቸዋለን ጥሩ ነገር ላይ